አፌን ከከፈትኩማ ደሞዝ የሚታይብኛል ለማንም ልክ ያለቀም ምን እየታገኙታላችሁ ግማታ በዚህ ዝጊው ናናፍሽ እንድንተማመን የሁለታችሁን ስልክ ምናምን ብሪቱም ካለሽ ስጡኝና አዚሽ ጋር ቁጭ ብዬ ጠብቃችኋለሁ እሺ ፋይፍክስ ፊልም ቤት ለምን ተባለ ይሄው ከ3 ጫነልኝ ስፓርታከስ ሰላም ቤተሰብ እንዴት ናችሁ ቤተሰብ ፋምቲው ዛሬም በሌላ ቪዲዮ ተመልሰን መጥተናል ዛሬም ቆንጆ ቪዲዮዎች አሉ ሰብስክራይብ በማድረግ ቤተሰብ ይሁን ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ እንዳረሱ ያላችሁን ሐሳብ ኮሜንት ሴክሽን ላይ አስቀምጡልን ይመቻችሁ ወደ ቪዲዮ እንገባለን ይመቻችሁ ደህና ውላችሁ ነው ወንድሞቼ እሺ ሲያረጋይቼ አልሰራም ወይስ መስገን እንደና አለናይት እንዴው ሎተሪቱ ደርሰኝ እንዴው ደስ ብሎኝ ነበር እና መስታወቂያ አለለ እንዴው ብሩም የለም ብለውኝ እንዴው እናንተ መስታወቂያ ስላላችሁ ሄዳችሁ እንዴው አውጣታችሁ ብሩን ልትሰጡ ብዬ ነበር አዎ መስታወቂያ አለለ ይሁን እንድንተማመን የሁለታችሁን ስልክ ምናምን ብሪቱም ካለሽ ስጡኝና አዚሽ ጋር ቁጭ ብዬ ጠብቃችኋለሁ አረ ችግር የለውም እናወጣለን እና አውጡልኝ ፎቶውን የት አካባቢ ነበር ሎተሪ ቤቱን አትወቁት እርማን የጂ ሁለተኛው ቅያስ ጋር እንዴው ካፌ ምናምን አረማን ይያላ ደሳላት እሺ ሲሏት ዘው አረማን ለሰሞን ከባድ ሻሻለበት እንዴ ምን ሆነ ነው አረ ይራሱ እንዴ እስቲ ነግሬልኝ ባለፈው ከባድ ዲዮ ማንቺም ብዙ ጊዜ ይችሻቃሉ ከያረደ ትኩሩ ወለለው እኮ ነው መላጣው እኮ ነው ያረደ አንቺ ብራዘር በእናትህ አረ ሌላ ፍሰራ ከቲክቶክ ደግሞ ወደ ሌብነት ና ታወቃችሁ ለምነት ልቁኝም በቃ ሰው እንደ ደናው ላይ ከባድ ሻሻ ግን በጣም የተበላበት መስማም ስንት አራው አሁን መቼም እኮ ሰው እንትን አይደለም በዚህ በሎተሪ ግን የሆነ ሰዓት የመጣ ሰው በጣም አስቡ ውስጥ 10 ሚሊዮን ብር ሎተሪ ሰጥ ደስ ነው የሚል ደግሞ ሪል እኮ ነው እኮ እንዴ በጣም ይቆይ ደግሞ አሁን ድረስ የሚበላ ሰው አለ በጣም የሚገርም ነገር ያው ያልባነለ ሰው እኛ ቢንጎ ሎተሪ እያሳየን እንዲሰፈር ጋር ላይ አለ የመጣው ለስፍራ ይገቡ ቢንጎ ሎተሪ ያሹሃ ሜክሲኮ እንት ብሔራዊ ይለኛል ደግሞ እዚህ ጋር ታክሲ ያዛው ጫፍ ጋር ነው አለ አንቺ ሰፈሩ መስሎሽ እኔ ደግሞ ሜክሲኮ ለመሄድ ፈልጉ ብሔራዊ መሄድ ፈልጉ መስሎኛል እዚህ ጋር ጫፍ ጋር ያዛ አለ ደኩ ያው ታክሲ ተረኩ እሱ ነው ያለው ከዛ እንደዚህ ነው ከፍቶልን እንደዚህ ጃካለን እንዲከፍቶልን ሲደፈር ከዚህ ታቶ ቢንጎ ሎተሪ እኮ ነው የሚያሳይኝ እንኳን እንደዚህ ይቀሽሩታል አፍዛልን እንደማይስነካው ሎተሪውን ከተቀበልከው በቃ ተደነዝዛላ ለቀል ነው ብቻ መጠንቀቅ ነው ዋናው ነገር አይተጠንቀቁ ሻሻ ሄሎ ታማኙ ቲክቶከር እሺ ባዘር ሰላም ነው እሺ ሰላም ነው አለን ቲክቶክ ላይ የሚሸጥ ጫማ ለጥፈሽ አይቼ ነበር አዎ አለ አይተሃል ልክ ነህ አሪፍ እና ዛሬ መጥቻል ታቀብኛለሽ ወይ ዛሬ እንኳን አይመቸኝም ብራዘር አርጌው ወጥቻለሁ አረ የጨሰው ነው እንደሚሸጥልህ ዩዝድ ነው የሚሸጥልህ ማለት ቶርሽን ያገለገለው ቢሸጥላችሁ ነገሩ ይሄ ሚስተር ከባድ ሚስተር ነው ሳላደንቃለ አመሰግናለሁ ትላለህ መግዛት ነው በቃ ይሄ ታማኝ ነው በቃ ብዙም ካረገጠው መግዛት ፎርጂድም ሆነ ይነግራችኋል በቃ በዚህ አይነት ምንም አይችልም ወለደም ታማኝ አርገጥተው ለዚህ ነው ይሸለም ይልሽ ኮሜንት ላይ ነገር ገሎ ነው ማቶልኝ ይችላል የጠንቋይ ምናምን ነገር ሲታወቁ ሲሉ አረባከ አንተን አንድ ፌክ ኮሜንት ሴክሽን ላይ ፌክ ኮሜንት አደረጉ ዳፋሪውን አንደርሱበት ብሉት ቆጦስ ማለት እንደዛ አይደለም የሆነ ሲታወቁ ነው እዛ አካባቢ ተይዞ አረሙዳት ያስ ማረኝ ሊጠናቆ ሲልጅ ከፍቶ ይዞ ነው አሜሪካው ግን በቃ ፈታብሎ እኮ ነው የሚለው ታውቃለህ ፈታብሎ እየሄደ ነው ፈታብሎ እየሄደ ነው እንጂ ታዲያ በዚህ ነው የሚጠናቆ የሆነ ነገር ገሉ ነው ምስሉ ግን
የማይፈቀድ ነገር እየገደለ ነው። እንደውም ማለት ሴንስ ይሰጣል እንደዚህ አሁን እንትን ስትል ያዙ ያዩን አራንተ ባኪ ቆርጦ ነው የሚሆነው የሰውዬ ኑጋቲ ባባነ መና ኢማትሽ ኧረ በለው ከባድ ነው። ሰላም ነው አባ ይላፍቶ ሰላም ነው አባቴ። ስፓርታከስ አለሽ እንዴ? ምንድን ነው ዝቅ ብለህ የምታወራው? ስፓርታከስ አለ እንዴ ብለህ አታወራም? ኖ ፍሪደም የሚለው ኧረ በለው እሺ ፋይፍ አንተ በጆሮ የነገራ ሌላም ነገር አለ በቃ ጉድን ነው ያለው። አረ አይመጣም እንዴ ምንድነው እሱ? ፊልም ቤት ለምን አስቦ ነው ከ3 እስከ 13 ጫነልኝ። ስፓርታከስ ስፓርታከስ ይሞታል እንዴ? እንዲህ ብላው አንተ። እሺ ስፓርታከስ ይሞታል። ስፓርታከስ ሊሞትም ላይሞትም ይችላል። ለምን ብትል ካበዛ ይሞታል። ያው አንድ ጓደኛ እንደሱ ካላበዛ ማለት ነው። ዳኒ አረ ዳኒ እንዲህ ብዬ ሳየው የሆነ ሰዓት አረ ዳኒ ገዛ ባላ አረ ዳኒ ምስኪን ነበር። አረ ዳኒ ምስኪን ነው እኮ ዳኒ ምስኪን ነው። ወሬን ተወለ ጫንልኝ በእናትህ እየጫንኩልሽ ነው አባቴ። ትንሽ ብቻ ፒሲው ላግ ያደርጋል። አውቀኸዋል ላግን ያልኩት ስፓርታክስ አይደል ያልከኝ? አዎ ስፓርታክስ ግን አልቋል። እንሳሩ ይመቻል። እንሳራሩ አረ ጉዴ ከየት ወዴት ነው ባ ምንድነው ስፓርታክስ ዘሴም ነው ግን ምንድነው እዛ ላይ ያለ ስፓርታክስ አለ። ስፓርታክስ ግን እረኛ ነው። እዛ ላይ እረኛ ነው። ክሪክስ አለ እዛ። አንተ ዞር ብላ ዝም ብላ እኮ ነው ዝም ብላና ዞር ውስጥ አንሳሩ ላይ አላየሁትም። በቃ ጨነላለሁ። ቁጭ በልሽ። ሰላም ነው በዛው ያለው አስቻሉ ሲሻኛ ሰፈር ያለው ኤኒ ዘይሮ ከሌለ በቃ ይዘን የሆነ ነገር ይዘይድ ስራ አይደል እንዴ? ከተመሳሰለ ትሸለማለህ። በቃ እሱ ከተመሳሰለ የፊልሙ ጭቅ ከተመሳሰለ ጨብጦ ይላል። አውቀዋለሁ። ጥሩ ነው ብቻ ዋናው መዝናናት ነው። ኧረ ጭራሽ ጨመረው። አረ ሊሳክ ሊያደርገው ነው። አንተ ከነፈው ከፍተህ ማውጣት ነው እንጂ በዛ በኩል ሼፍ ቢቸገር ነው ወይ አስባል እንደዚህ ደሞ ይጫዋል እንዴ? ነፍስ ይማር። ጥሩ ሶስት ነው። አንድ ቀን ጥሩ ሶስት ልስተው አልስተው የሰው ብር ምን ያደርግልኛል? መጥፌ ቢሆንስ አያቴ ያለችኝን ነገር መዘንጋት የለብኝም። ምንም ቢሆን የሰው ነገር የሰው ነው። ይሄን ብር መመለስ አለብኝ። አባ እዛ ጋር ብር ጥለሻል። በዚህ ሰዓት እንደዚህ ይነሳዋል የሰው ገንዘብ የሚመልስ ችግር የለም እንዴ? እየመለሰልን አንድ 10 ሺህ ብር እኮ ነው የመለሰልኝ። 10 ሺህ ብር እኮ ነው የመለሰልኝ። ና 10 ሺህ ብር ኢንተርቪው መልካም ሰውማ ኢንተርቪው ማድረግ አለብህ። ይሄንን ብር ለመመለስ ምን አነሳሳ? እስቲ ንገረኝ በእናትህ። ሰይጣን ነው እንጂ ሰይጣን ያነሳሳ። ፈጣሪማ ችግሬና ድህነቴን አይቶ ተጠቀም ብሎ 10 ሺህ ብር ሰጥቶኝ ነበር፣ ግን እኔ መጠቀም አልቻልኩም። ወይኔ ቆጭቷል። መቼም አያልፍልኝም። እኔ መቼም ያገኙትን እድሎች እየጠየቁ በቃ ይሄን በመመለስ ቆጭቷል። በጣም ቆጭተኛል።
200 ብር አሰጠኝ 200 ችጋራም ከብሩም ከስምም ሳትሆን ከሁሉም ሳትሆን በእንትኑ ነበር የምሰክሰው በቃ ያው የሰው ነገር የሰው ነው ነበር በተሳገል መጨረሻ ምን ያረጋል ይችላል የሆነ ብር ሰጥቷል እዛው ቆጫ ልጅ 10000 ብር ስትባል እሷ ምንም በሳይረ ምን ሊባል ለምሽል እስቲ ከተማ ላይ ላለችው ለልቀቁት በእግሩ ሂድ እኔ እኮ ለምን እንዲህ ብላ ስመጣ እኔ ደግሞ የዘግን ክብር ያሉ መስሎኝ ሲጀምሩ ያለው እንዴ ወጥቶ ቢቀርስ Here I come. እውነት ነው ከመሳቀቅ ባትለፍ ይሻላል ባይለብሱትስ አዎ አይ ለምን እንደዚህ ቪዲዮ ትሰራለች እሱም አይ መስራት ግን ያው አንዳንዴ እንደዚህ ሰለበታ እንደዚህ ስቆጣሽ ስቅቅ ምናምን በጣም ይሉ ሰዎች አሉ አለማድረግ ይሻላል ማርያም እንዲህ ጋር ለብሶ ቆጥቷል ይጨነቃል አይ ኢትዮጵያ ማህበረሰብን እኮ ያስተካክላል በምንም ነገር ያስተካክላል ሰድቦ ምናምን ስደባርጉ አድሮ ነው ባክ ሰው እልህ ይዟል መሰለኝ ይብስበት አሁን ደግሞ የለም ድሮ የማይወል ልብስ ለብሳስ ተጣው የማይወል ልብስ ለብሳስ ተጣውና የሚናገረው ሰው ብዙም ይል ተለመደ በቃ እኔ ፋሽን ይላል የሆነ ጊዜ ጸጉሬን የማይሆን ተቆርጪ የሆነ ሰውዬ ምን እንዳሉ መቼ የሆነ ታይማ እንደዚህ በቃ የሆነ መስመር ነገር አድርጊ መጥቼ ተዘለ ነበር ከዛ ያሳቸው ተናገሩኝ ከዛ በኋላ አስጠለይ ብለ ተማል ግን አሁን እንደዛ የሚናገርም ሰው ይል አሁን እኮ ዞሮ ራስ እንዴ ሰው ራሱ ይሰዳደባሉ እንደዚህ የተባለው ሰው ራሱ ፈተክሽን ባራገፍኩት ደሞ ገና ለገና የ6 ወር አልተከፈለኝም ብለሽ ፈተክሽኝልሽ አንድ ነገር እንዳታሪ አንድ ዝም ብለሽ አፍሽን እንዳከፍች አፈን ከከፈትኩ ደሞ ዝም ታይብኛል ይቅር ይበልሽ አረ ጉዴ ኮርኩር አንቀባረረቻ ምንድን ነው ያለቻት ቆይ አፈን ከከፈትኩማ ደሞ ዝም ታይብኛል ደሞ ባባይ ዘው ታያታ እንደገና እንደዚህ ሆኖ እኮ አይደለም ባይዘው ሌቦኑ ሰው ደሞዛቸው አይቶ ለ6 ወር ተከፈለኝ ብለስ ተባለ 6 ወር ካልከፈለ 6 ወር ካልተከፈለ እሱ 6 ወር ወጥቶ ጋር እንደሚቀበጥና ነው የሚቀመጠው ለማንሳት ይዛልላጣ አሰቦስ አይ እንደዛ ፍግት ፋሚሊ ከነሱ የሆነ ነገር ይጠብቃል የሆነ ነገር ስላላችሁ ነው ስራ ይሰሩ አሪፍ አድርገህ ግን እንደዚህ ከያስክ አብረን እንደዚህ እንደ ቤተሰብ ከያስክ እንደዚህ ያስባሉ ይያላል በቃ እስከ የሰራተኛም ቢሆኑ እንደዚህ ከመናቂ ልክ ኮሜንት ያየው ዝምታ ወርቅ ነው አሁን ያው ትምህርት ኮሜንት ወርቅ ነው ብቻ ወርቅ ይዘውጣች ዝም ብለ ሚከስ አቤት እሙሙ ሊለቁት ነው ያስጠላል እሙሙ አሉ ትከፍላለህ ወይስ ቴሌግራም ሊለቀቅ ምኑ እሙሙ ኤላ ኮላ ኮላ በቃ ስቃለ ሊለቀቅ ወይ ትከፍላለህ ይሄዳል ትራስ ስቃል ኮላ ያንተ አረን ይልኝም እሙሙ የለኝም ይለኛል በቪዲዮ እኮ ተቀምጧል እኮ ተቀርጾ ለማንም ልክ ማለቀም ምን እየታገኙታላችሁ መንገድ ላይ ስሸና ከፎቅ ላይ ሆነን ቀርጸናል ምን አለ ቆርጦ በጣል ስሸና አሁን አልነበረ ማማረር የነበረ ቤዛኒ ያደለው ተከፍሎት ይልካል እኔ ያደለው ተከፍሎት ይልካል እና እንክፈለ እኔ እድል እንደሆነማ እኮ ግልጽ ነው አሁን ከፍላለህ ወይስ ይለቀቅ አረ ለቀቁትኝ ብር የለኝም ለቀቀው ብር የለኝም በቃ ለባላች ይገባው ነው የሚችሉ ሚኪ ጎርች በእኔና ተሽፍራሽ ያሰዋል ታሰብ ያው ስልች እንደሰው በቃ ተጋግዘው በሚለው ታጋግዞማ እንደ ቲም እኮ ትልቅ ነው ያው እንደዚህ ነው አንዱ እኮ በጣም እንትን ማለት እኮ አይቀርም ያው አንዱ አሁን የሚኪ ቴም ይመጣል ገባ የሆነ ቴም ደግሞ የሚኪ ቴም በጣም እየተጠበቅኳት በዚህ ፍርዱን እኮ ትልቅ ነገር ነው የሚሰራው ነገር በጣም ነው ደስ የሚለኝ ለብቻው በጣም ነዛኔ አይደል ያለ ሳይው አይጎ ማርኮ ቪዲዮ ይደር ነው ሁሉም 5x እኮ
ቀኑ ደስ የሚል ነገር አለ 5x የሚል ኦኬ ረጅም ልጅ ነው ጥቁሩ ማለት ነው እሱም በቃ ጎበዝ ናቸው ግን አንዱ ማመንጣሩ በቃ አንዱ ነጠረን ግን ደግሞ አብሮ ናቸው እንደዛ ሙሉ ደስ ዋኑ ደግሞ አብሮ ናቸው ሬዲ ሴት ጎ የጂ መንጋላ ምሩ ተበጠሰ አንተ ቀደደ እና ያ መንጋላ ሬዲ ሴት ጎ የጂ መንጋላ ኖ አይ ገመዱ ከሰር ነው የሚሆነው ጊዜ ገመዱ ሳይኖር ቀርቶ አይመስለኝም በዛ በኩል ነው በዚህ ጋር እኮ ያለው እኮ የለም እኮ ባዶ ነው ወደታች ነው ምን ጊዜ የሚወርድ እኮ አይታወቅ ነጭ ነገር ነው ገመዱ የቱም እኮ ጋሺ በቃ ጎጋጂ እኮ በቃ እዚህ አፈር ማልበስ እዚህ በቃ አርብተው ታለ አፈርን ታለብሳለህ ካረፉ በኋላ እዚህ ልቅስልቅስ ተልና እዚህ አፈሩን መልስ ማለት አየር ላይ በስማ እዝናናለሁ ብለው ሳቸው ድፍረታቸው አንተ አላመነቱም ሲዘሉ እንዴ የፈተናል ዘለሉ ዲየር አስጀምሮካት ደግሞ እንደሚያፈጥብኝ ቆንጆ ሴት አይተዋል እንዴ አይስተስተላ ሚውዲ ምን ይሻለኛል ቀስ ያልኩ ልብሳ እንዲበሪትም ምንም አይሰማም ቀስ ብዬ በፈሳ ችግር የለም ድምፁ እንደሆነ ከባድ ነው ዴቭ ሪአክሽኖች ራሱ ሊመች አሟት እኮ ድምፁ እንደሆነ የዘፈን ራሱ ያሰማል ነይ ሪቢ ነይ ነዘጋ ተደረጂ ጋዲ ጠለጥይ ሶፍ ቀጠልኩ ነው ቀጠል ዘጋ ለይ አንጀትሽ ሞታል ግማታ በቦሎ ዛን ይሰማት ለሷ ወይ በኮብር ወይ በጠጠር ወይ በቅጠል ተጠረጂ ወይ በኮብር ግማታ በዚህ ናናምሽ ለዚህ ዘግተው ዴላሪ ዲዛ ያናብሽ ይገርም ይችላል የቻይኖች ህክምና መርፌ ነው ሪላሽ እሳት ተነስቶላል እንዴ ጥሎት ፈደረ ያውጡባት ሊር እንዴ ዘለለ እንጂ እንዴ በቃ በዘልብ ትወጣለህ እኔ ግን እንዴት ከዛ ፎቅ ላይ ሙሉ ሰውነት እኮ ፊቱ ላይ ወደ ጎን ያደርግሻል አስፋልት ላይ ይጥፍ እንደዛ ምከለ ቢያንተም ቢሉህ ራሱ ነጥረህ መመለስ እንዴ ወይ ነቃቅረዋለሁ ከመድረብ በፊት አረ ነርቭ ውስጥ እኮ የሚሰካው በጣም ከባድ እንዴ በቀስታ ማማት ምን ማምራ ሚትቦል ነው የምትሆነው ዘው ተሰክቶ እንደል አስነኩት እዝባ ፍሪላንስ ይላል ነው አዝዋ ደርቦ በቃ የሆነ እግዚአብሔር ለሁለት ቢሆን አንተ ምን እሷራ አረባክ ኤዲቲንግ ነው ደግሞ አይመስልም እንትና ነው አዲስታ ተረዳሽ ነው ምን ፍራንከሮ ከማለለው ደንግጣ እኮ ነው እና ፖሊስ የመጣ መስሏል ነው አስተካከለ አንተ ቡሊ ባኬ ወደ ማዛውን ወደ ማዛው ዘገባ አረ በዝባ አንተ ምን ፕራንክ ነው ባክ ሸማ ሄለ ወጣ
ከሽቶት ነበር። ኧረ የሚገርም ሰው ነው ማርያም። ትራፊክኛ ብቻ ነበር የሚመስለኝ ታውቃለህ። አንተ የሚገርም ድምፅ ነው ያለው።